ያከ ዘተሴባህ እምስብሐታ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰላሳው ለዳር በዛቲ ዕለት አይረፈ አብ ቅዱስ አካክዮስ ሊቀ ጳጳስ ዘሀገረ ቁስጥንጥንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ የጻፋቸውንም መጻሕፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤው ውስጥ በሆነ ሁሉ ደስ አላለውም። ስለ እውቀቱ እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊህም ክፉዎች በጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳት አንጣሊዮስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የአገሩ ሊቃውንትና መኳንንቲን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ አገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለምኝምን አለ። የቅዱሳን አባቶች የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህም በማስከተል በክህነት ስራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሶስተኛው ጴጥሮስ መልእክት ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከገባ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር እንደሆነ ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንደር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአካክዮስ ለአንጣሊዮስ ወርሱ ዛብይ ስነ ሞገሱ ማይበረ ኬልቄዶን አብዳን አመሰደድዎ አማትሮንሱ እንበለ ይእሉ ሃይማኖቶ እንበለ ጽድቆ ያሐሱ በኢየሱስ ክርስቶስ አይረፈት ነፍሱ። በዚችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስን ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። በዚችም ቀን የቅዱሳን የአናኒዮስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ንጉሥ ክቡር እንተ ትትሜካ በኃይሉ ለእግዚአብሔር ገብረ መስቀል መዋኢ ወመግረድ የጸር በመዋኢል ከመዋኢለ ሰላም ወፍቅር ማይሌተ ሰማይ መዝሙር ተከስተ በምድር በህዳር ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃን በሰማዕታትም አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳትን አባ ማትያስን ይጠብቅልን። የጳጳስ አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን።
ይክፈልልን። የቅድስት ቤተ ክርስቲያንንም ልጆቿ የምንሆን ሁላችንንም ይጠብቀን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህም በታኅሳስ 1 ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። በዚችም ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። በዚችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምን ለአቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ታምር ዘገብረ ዮሐንስ መጥምቅ መለኮት ለአሐቲ ብእሲ ዘይትአመን ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የእግዚአብሔር መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምር ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቡና በመማፀን ትለምነው ነበር። ለዚችም ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥ አትችልም ነበር። ይህች የታመነች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ሆይ ይህን ሐዘንና ልመናዬን አሰማኝምን? ይህችን ልጅ ማርልኝ፣ ይኸውም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች የመጥምቀ መለኮት ቅዱስ ዮሐንስ ስዕል ፊት ትማጸን ነበር። ይህች ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንግዲህ የሚያስለቅስሽ ምንድን ነው? በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድን ነው አላት። ያች ሴትም ልጄ ደም እየፈሰሳት ታማለች፣ ይፈውሳት ዘንድ እለምናለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣለት ዘንድ ነገራት። ልጇም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና ዓይኖቼም ታውከዋልና አቤቱ ይቅር በለኝ ፈውሰኝ የሚለውን ሌሎቹንም ቃላት መዝሙር ከወንጌል ከመልእክታት አወጣቶ ጸሎተ ኪዳን ይጸልይ ጀመር። ያ ካህንም በውሃ ላይ የሚያድን የእግዚአብሔር ሕቡ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበልን ጨምሮ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈሳት ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላት የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት አደነቀች። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት አይለየን ለዘላለሙ አሜን። በቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያስግብልን፣ የታረዙትን ያልብስልን፣ የተራቡትን ያስግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ኩይስ ነዚያ ከይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ወእግዚእ ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።